በቅርብ የወጡ ጥናቶች እንደሚያሳዩት አእምሯችን በተለይ ከ30 ዓመታችን በኋላ የመድከም ነገሮችን በቀላሉ የመርሳትና ትኩረት ያለማድረግ ችግሮች ያጋጥሙታል። ነገር ግን እነዚህ ሁሉ ችግሮች የዕድሜ ውጤቶች ብቻ አይደሉም። ብዙውን ጊዜ የሚመጡት ብሬናችንን በአግባቡ አለመጠቀማችን ወይም በቂ እንቅስቃሴ ማጣቱ ነው። አብዛኛው ሰው አካላዊ ሰውነቱን ለማንቀሳቀስና ጡንቻውን ለመገንባት ሲል ትልቅ ጊዜና ትኩረት ይሰጣል። በተቃራኒው ደግሞ ለአእምሮ እንክብካቤና እንቅስቃሴ የሚሰጠው ትኩረት እጅግ አነስተኛ ነው። ነገር ግን አእምሯችን ልክ እንደ መስል ወይም አካላዊ ጡንቻ በትክክል ከተጠቀምንበትና ካሰለጠንነው ሁልጊዜም በሚገባ ጠንካራና ንቁ ሆኖ የመቆየት ዕድሉ ከፍተኛ ነው። ዛሬ አእምሯችሁን ከነዚህ ችግሮች ለማላቀቅ እንዲሁም ጤናማ፣ ንቁና ትኩረት ያለው የሚያደርጉ 4 ወሳኝ የአእምሮ ልምምዶች እንመለከታለን። እነዚህ ልምምዶች እጅግ በጣም ቀላልና በትርፍ ጊዜያችሁ በቀን አንዴ ብቻ መስራት የምትችሏቸው ናቸው። በየቀኑ ለ15 ደቂቃ እነዚህን ነገሮች ስትለማመዱ አእምሯችሁ የማስታወስና የንቃት ደረጃው የቱ ጋር እንደሆነ ትገነዘባላችሁ። አሁን ሁላችሁም ቀልባችሁን ሰብሰብ አድርጋችሁ አእምሯችሁን ለመፈተን ተዘጋጁ። የመጀመሪያው ኤክሰርሳይዝ ዘ ሹልቴ ቴብል ይባላል። አእምሯችሁ ምን ያህል ፈጣን እንደሆነ ለመለካት በመጀመሪያ የምናየው ዘ ሹልቴ ቴብል የሚባለውን ኤክሰርሳይዝ ነው። ይህ ቁጥሮችን በፍጥነት የማየት ልምምድ በዚህ ቴብል አማካኝነት ትለማመዳላችሁ ማለት ነው። በዚህ ቴብል ውስጥ ከ1 እስከ 25 ቁጥሮች ተዘበራርቀው ተቀምጠዋል። ከተዘበራረቁት ቁጥሮች ውስጥ ከአንድ ጀምራችሁ በቅደም ተከተል ማለትም ከትንሽ ወደ ትልቅ በ30 ሴኮንድ ውስጥ መፈለግ ይሆናል። አሁን አይናችሁን አንድ ቁጥር ላይ አድርጉና ጨዋታውን ጀምሩ። አንድ ሰው ከ30 ሴኮንድ ባልበለጠ ጊዜ ውስጥ መጨረስ ከቻለ አእምሮ ጥሩ ስካን የማድረግ አቅም አለው ማለት ነው። ነገር ግን በአንድ ሙከራ ብቻ በ30 ሴኮንድ ውስጥ መጨረስ አይቻልም። አብዛኛው ሰው በመጀመሪያው ሙከራ ከ1 ወይም ከ2 ደቂቃ በላይ ይፈጅበታል። ታዲያ ይህንን ኤክሰርሳይዝ በቀን 5 ደቂቃ ብቻ መለማመድ ከቻላችሁ ትኩረታችሁን፣ በአይን የማሰስ ወይም ስካን የማድረግ ችሎታችሁን እንዲሁም የአንጎላችሁን የመስራት ፍጥነት በማይታመን ደረጃ ያሻሽለዋል። ሁለተኛው ኤክሰርሳይዝ ብላይንድ ፎልድድ ቻሌንጅ ይባላል። ይሄኛው ቻሌንጅ ደግሞ አይናችሁን በመጨፈን ቀላል የሆኑ ስራዎችን መስራት ነው። የሚያስቅ እንደሚመስል አውቃለሁ፣ ነገር ግን እመኑኝ፣ በተደጋጋሚ ስትሞክሩት አእምሯችሁ መለወጥ እንደሚችል በመጨረሻ ትመለከታላችሁ። አሁን አይናችሁን በመጨፈን ወረቀትና እስክሪብቶ በመጠቀም እነዚህን 3 ቀላል ነገሮች በመሞከር ተለማመዱ። አንደኛ፣ በወረቀቱ ላይ ስማችሁን ከነአባታችሁ ጻፉ። ሁለተኛ፣ እሱን ስትጨርሱ ደግሞ ቀላል የሆነ የክብ ቅርጽ ለብቻ ሳሉ። በመጨረሻ ደግሞ ወረቀት ላይ የጻፋችሁትን የራሳችሁን ስም አሁን ደግሞ ኮሜንት ላይ ደግማችሁ ጻፉት። አስተውሉ፣ ሁሉንም የምታደርጉት አይናችሁን በመጨፈን ነው። አሁን ጀምሩ። ምናልባት የመጀመሪያ ሙከራችሁ ፐርፌክት ላይሆን ይችላል። ነገር ግን በየቀኑ በምታደርጉት ልምምድ የሚፈጠረው ነገር ይሄው ነው። አይናችሁን በመጨፈን ቀላል ነገሮችን ስታደርጉ አንጎላችሁ አዲስ መንገዶችን ለመገንባት ጥረት ያደርጋል። ከዛም ስፓሻል አዌርነስ፣ መስል ሜሞሪ እና የማስታወስ ችሎታችሁን ያጎለብታል። ይህንን በቀን ለ2 ደቂቃዎች ብቻ ተለማመዱና ትውስታችሁ ለሁሉም ነገር እየተሳለ እንደሚሄድ ማስተዋል ትችላላችሁ። እቃዎችን ያስቀመጣችሁበትን ቦታ ማስታወስ፣ በፈተና ጊዜ ነገሮችን በቀላሉ ሪኮል ማድረግ እንዲሁም የተሻለ የእጅና የአይን ቅንጅት ወይም ሃንድ ኤ ኮኦርዲኔሽን ይኖራችኋል ማለት ነው። ሶስተኛ የምናየው ኤክሰርሳይዝ ደግሞ ነን ዶሚናንት ሃንድ ፓወር ይባላል። በተለምዶ አብዛኞቻችን ነገሮችን የምናከናውነው በቀኝ እጃችን ነው። ነገር ግን በዚህ ልምምድ የተለመደውን እጃችሁን በመተው ባልተለመደው እጃችሁ እነዚህን ነገሮች ለመስራት መሞከር ይሆናል። በተለምዶ ግራችሁን የምትጠቀሙ ሰዎች ደግሞ ለአሁኑ ቀኛችሁን ትጠቀማላችሁ ማለት ነው።
ስለዚህ ጥርሳችሁን በቀኝ እጃችሁ የምትቦርሹ ከሆነ በግራ እጃችሁ መቦረሽ፣ መጻፍ፣ መመገብ፣ ስልክ ስክሮል ማድረግና ሌሎች ተግባሮችን ባልተለመደው እጃችሁ በየቀኑ ለትንሽ ደቂቃዎች ያህል መለማመድ አስፈላጊ ነው። ታዲያ በመጀመሪያ እንግዳና ተስፋ አስቆራጭ ስሜት እንደሚሰማችሁ አውቃለሁ። ምክንያቱም ልክ እንደገና መራመድን መማር እንደማለት ነው። ግን ሳይንሱ ይሄው ነው። ይህንን ስታደርጉ ለአእምሯችሁ ተጨማሪ ልምምድ ይሰጠዋል። አዳዲስ የነርቭ ግንኙነቶችን ይፈጥራል። እንዲሁም የአእምሮና የአካል ወይም ማይንድ ቦዲ ትስስርን ያጠነክራል። ስለዚህ ለጊዜው አሁን ይህንን ቪዲዮ ባልተለመደው እጃችሁ ላይክ እና ሰብስክራይብ በማድረግ ልምምዳችሁን ጀምሩት። የመጨረሻው ደግሞ ደስትሮፕ ኢፌክት ይባላል። እዚህ ጋር ደግሞ በተለያየ ከለር የተጻፉ የተለያዩ ቃላቶች ተዘርዝረዋል። ቃላቶቹ ሁሉም የከለር ስሞች ናቸው። ነገር ግን የጽሑፉ ቀለም ከራሱ ከቃሉ ጋር አይዛመድም። ፈተናውም እሱ ይሆናል ማለት ነው። ስለዚህ እናንተ ምን ታደርጋላችሁ? ቃላቶቹ ጋር ያሉትን ከለሮች ተራ በተራ ጮክ ብላችሁ ትናገራላችሁ ማለት ነው። ይኸውላችሁ እዚህ ጋር ቃሉን ማንበብ ሳይሆን የፊደላቱን ቀለም ጮክ ብሎ መናገር ነው። ለምሳሌ አረንጓዴ የሚለው ወርድ በቀይ ቀለም የተጻፈ ከሆነ ትክክለኛው ምላሽ ቀይ ይሆናል ማለት ነው። አሁን ጨዋታውን ለመጀመር ተዘጋጁ። ይህ ልምምድ መጀመሪያ ላይ ቀላል ቢመስልም ጨዋታውን ስትጀምሩት ግን እንደምታስቡት አይደለም። በአእምሯችሁ ውስጥ በሚታየው ነገርና በሚነበበው መካከል ግጭት ይፈጥራል። አእምሯችሁን ምክንያት የሌለው ፍጥነት እንዲቀንስና ትክክለኛውን ትኩረት እንዲመርጥ ያስገድደዋል። ይህ እንቅስቃሴ ኢንሂቢተሪ ኮንትሮል የተባለውን ኮግኒቲቭ ፋንክሽን ይጠቀማል። እሱም የአእምሯችሁ ኤክስኪዩቲቭ ፋንክሽን ስርዓት አካል ነው። ስለዚህ በአእምሯችሁ ውስጥ ራስን የመቆጣጠር ችሎታን ያጠነክራል ማለት ነው። ለምሳሌ ቃሉን ከማንበብ ይልቅ በቀለሙ ላይ እንድታተኩሩ ያስገድዳቸዋል። ይህን መሰል ተግባር አዘውትሮ መለማመድ በትኩረት የመቆየት፣ ትኩረት የሚከፋፍሉ ነገሮችን ማኔጅ የማድረግና በጫና ውስጥ ብዙ ስራዎችን የመስራት ችሎታችሁን በሚገባ ያሳድጋል። ስለዚህ በአጠቃላይ በቀን ለ15 ደቂቃዎች ያህል የአእምሮ ጥንካሬያችሁን የሚቀይሩ 4 የአንጎል ልምምዶች ስትሰሩ፣ ማለትም ሹልቴ ቴብል ነገሮችን በፍጥነት ለማካሄድ፣ ብላይንድ ፎልድ ቻሌንጅ ለጠንካራ የማስታወስ ችሎታ፣ ነን ዶሚናንት ሃንድ ፓወር ለተሻለ የአእምሮ ቅንጅት እንዲሁም ደስትሮፕ ኢፌክት የአእምሮን የትኩረት አቅም ለመገንባት ይጠቅሟችኋል ማለት ነው። በመጨረሻም አንድ የቤት ስራ ልስጣችሁ። አንዱን ኤክሰርሳይዝ ምረጡና ዛሬ ለ5 ደቂቃ ብቻ ሞክሩት። የትኛውን ኤክሰርሳይዝ መጀመሪያ እንደምትሞክሩት በኮሜንት ላይ አሳውቁኝ። የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ በማድረግ ቅንነታችሁን አሳዩ። ቀጣይ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላማችሁ ይብዛ።